The Hofbrau tent attracts the largest percentage of foreign visitors at Oktoberfest, leaving it often to be called the international tent. Welcome to Winter Wonderland for alcoholics. This is Oktoberfest. ሰላም እንዴት ናችሁ? ውድ የካርማ ቤተሰቦች በያላችሁበት ያክብሮ ሰላምታችን ይድረሳችሁ። የምትሰሩትን ስራ ምን ያክል ትወዱታላችሁ? የሥራ ሰዓታችሁ አብቅቶ ወደ ቤታችሁ የሜጃ ሰዓታችሁ ሲቃረብ ብርክ ይላችኋል ወይስ ከበሩ እስክትወጡ ድረስ ትቸኩላላችሁ? እሺ ይህን ተውት። አገልግሎት ለማግኘት ጎራ ባላችሁባቸው ሁሉ የገጠማችሁ አገልግሎት ሰጪዎች በሚመለከት የምታስታውሱት ገጠመኝ ካለ በአስተያየት መስጫ ላይ አስቀምጡልን። መልሱን ለእናንተ ትተንላችኋል። ዛሬ በህዝብ ብዛቷ የጀርመን ሁለተኛዋ ትልቅ ከተማ እየተባለች ወደምትጠራውና ከ16 የጀርመን ፌዴራል ስቴቶች መካከል አንዷ ወደሆነችው ባቫሪያን እንጓዝ። የጉዟችን ምክንያት በዚህች የጀርመን የፌዴራል ግዛት ውስጥ የሚዘጋጀው ኦክቶበርፌስት እየተባለ የሚጠራ ሰዎች በተለይ አፍቃሪ ቢራ ከተለያዩ የዓለም ክፍልና ከጀርመን በቡድን ተሰባስበው የሚታደሙበት ዝግጅት ነው እና በዚህ ዝግጅት ላይ ዝግጅቱ ድምቀት የሆነች አንዲት ሴሊና የተባለች መልካም ወጣት አለች። ታዲያ ወትሮውንም በታዳሚ ብዛት የማይታማው ኦክቶበርፌስት በዚህች ወጣት አስተናጋጅ ምክንያት የታዳሚዎች ቁጥር በእጅጉ ጨምሮ ታይቷል። ሴሊና በመልኩ አይደለም ለምትሰራበት ተቋም የደንበኞች ቁጥር መጨመር ምክንያቱን አይታየችው። ይልቁንስ እያንዳንዳቸው ከነቢራቸው 2.04 ኪሎ ግራም የሚመዝኑ ከ12 እስከ 14 የሚደርሱ ግድንግድ የቢራ መጠጫ ብርጭቆችን በሁለት እጆቿ ይዛና ሚዛኗን ጠብቃ ከነሳቅና ፈገግታዋ ከነቀልድና ልዟ በመቀመጫ ጥረት አዳራሹን ያጭቁ አያሌ ድምተኞችን እየገፋች መውረግረጓ እንጂ። ይህ ብቻ አይደለም። በምግብ ሳህን የታጨቀ ዝርግ ቴብል እንደ ከባድ ሚዛናንሽ ተሸክማ ስትወረግረግ አያሌ ታዳሚዎች ተቀምጠውባቸው ያሉ ረጃጅም አግዳሚ ወንበሮችን በቄንጥ እያነሳች ወለሉን ለጽዳት ስታዘጋጅ ከዚያ ሁሉ አድካሚ ስራ በኋላም ከነሙሉ ፈገግታዋ አዳራሹን ስታጸዳ ስትታይ የበርካቶችን ቀልብ ስባለች። በተለይም የኦክቶበርፌስት ታዳሚዎች በስልኮቻቸው የተንቀሳቃሽ ምስል እያነሱ በማህበራዊ መገናኛ ብዙሃን ገጾቻቸው መለጠፋቸው ሴሊና በመላው ዓለም ዝናዋን እንዲናኝ ምክንያት ሆኗል። እሷም የግሏን የቲክቶክ አካውንት ከፍታ ውሎቿን በማጋራት ተወዳጅነትን አትርፋለች። ታዲያ ይህች ጉልበትና ዝሎ ብርክ የሚያስይዘውን የመስተንግዶ ስራ በፈገግታና በፍቅር ስትሰራ የምትታይ ወጣት ለምትሰራበት ኦክቶበርፌስት አያሌ ደንበኞችን በመሳብ ረገድ ውጤታማ ከማድረግም አልፋ ለሌሎችም ምሳሌ መሆን ችላለች። የሴሊና አስገራሚና ተጨማሪ ተግባራትን ሴሊና በተሰኘው የቲክቶክ ገጿ ብትገቡ ትገረሙበታላችሁ። ሰላም።